አራቱ የቀልብ መርዞች ቀልብን የሚጎዱ፣ ቀልብን የሚያበላሹ፣ ቀልብን ለህመም የሚዳርጉ አራት ነገሮች ጠቅሰናል። አንደኛው ንግግር ማብዛት፣ ሁለተኛው ምግብ ማብዛት፣ ሶስተኛው ከሰው ጋር መዋል ማብዛት፣ መቀላቀል ማብዛት፣ አራተኛው የሐራም እይታ፣ ሐራም የሆኑ እይታዎችን ማብዛት። እነዚህ ቀልብን በቀጥታ የሚያጠቁ የቀልብ በሽታ የሚያመጡ ናቸው። ቀልብ ይታመማል፣ ልክ ጀሰድ እንደሚታመመው ብለናል። መድኃኒት ያስፈልገዋል። ህመሙ በዛው ከተተወ ቀልብን እስከ መሞት ደረጃ ድረስ ሊያደርሰው ይችላል። ቀልብ ሞተ የሚባለው ላ ያዕሪፉ ማዕሩፈን ወላ ዩንኪሩ ሙንከራን፣ መልካምን ነገር መልካም ብሎ የማይቆጥር መጥፎን ነገር ደግሞ መጥፎ ብሎ የማይጸየፍ ቀልብ ይሆናል። እንደውም ከዛ አልፎ በል የንዓኪስ ይገለበጣል። ምን ይሆናል? መልካምን ነገር መጥፎ፣ መጥፎን ነገር መልካም አድርጎ መመልከት ይጀምራል የሰው ልጅ ቀልብ። ስለዚህ አግዝያ፣ ደዋ፣ መድኃኒት፣ ምግብ ያስፈልገዋል። ቀልባችን ደግሞ የሚመገባቸው ነገሮችን እየዘረዘርን ነበር። የመጀመሪያ ያነሳ ነው ዚክሩላሂ ወቲላወቱል ቁርአን ብለናል። አላህን ማስታወስ ማብዛትና ቁርአን መቅራት። አላህን ከማስታወስ ሁሉ በላጩ ቁርአንን መቅራት ስለሆነ። ሁለተኛ አዱዓ፣ ዱዓ ብለናል። የዱዓ አደቦችንም አይተናል። ዱዓ ሙስተጃብ የሚሆንባቸውም ቦታዎችና ጊዜዎችም ተነጋግረናል። ሶስተኛ አሰላቱ ዐለ ነቢይ ሰለላሁ ዐለይሂ ወሰለም፣ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማብዛት አንዱ የልብ መድኃኒትና የልብ ምግብ ነው ብለናል። አራተኛውና ዛሬ መጨረሻ የምናየው አላህ ሁላችንን የሚወፍቀን ቅያሙል ለይል፣ የሌሊት ሰላት። የሌሊት ሰላት ነቢዩ ሰለላሁ ዐለይሂ ወሰለም ሸረፉል ሙእሚን ያሉት ማለት ነው። ይህ ሙእሚን ልቅና ነው ብለዋል። አላህ አንድን ሙእሚን ሲያልቀው ለይል ሰላትን ይሰጠዋል። የለይል ሰላት ፈድሉ በጣም ሰፊ ነው። አላሁ ስብሓነሁ ወተዓላ ኢነ ረበከ ያዕለሙ አነከ ተቁሙ አድና ሚን ሱሉሰይ ለይሊ ወኒስፈሁ ወሱሉሰሁ ብሎ አላህ ያደንቃቸዋል ነቢያችንን ሰለላሁ ዐለይሂ ወሰለም። ጌታህ እኮ ያውቃል አንተ ከሌሊቱ ግማሹንም፣ 2/3ኛውንም፣ 1/3ኛውንም የቻልከውን ያክል እንደምትቆም፣ ሌላው ሁሉ ገፍላ ላይ ባለበት በተኛበት ራሱን በዘነጋበት የሚሆነውን በማያቅበት በዛ ሰዓት እኔን ልታወሳ ወደ ጌታህ ልትቃረብ መቆምህን እናቃለን ይላቸዋል አላህ።